ዌልካም ቱ ኖቫ ፕራክቲስ ሀብ። ይሄ የዱኦሊንጎ ፕራክቲሲንግ ሀብ ነው። ሌሎችም ዱኦሊንግ ቶፍል እና አይልትስ የምትፈተኑ ሌላ አለ ይኖራል። ይሄኛው ስፔሲፊክሊ ኤሴ ራይቲንግ ላይ ነው። እንዴት ነው የምትመልሱት የሚለውን ነገር ማለት ነው። ርዕሱ ኢምፓክት ኦፍ ኢንተርናሽናል ቱሪዝም ኦን ሎካል ካልቸር ነው። በኋላ እሱን ካነበባችሁ በኋላ ኤላቦሬቲንግ ኩዌስችኖች ይኖራሉ። እነዚህ ኤላቦሬቲንግ ኩዌስችኖች ካነበባችሁ በኋላ ስትሬት ኦፕኒንግ ትሰጣላችሁ ማለት ነው። ስትሬት ኦፕኒንግ ማለት ነው የምትደግፉት ሀሳብ የትኛው ነው፣ የምትደግፉት የቆመችለት ሀሳብ የትኛው ነው የሚለውን ነገር ትገልጻላችሁ። ከዛ በኋላ ኤላቦሬሽን ኦር ኔጌሽን ማለት ነው የደገፋችሁትን ሀሳብ ኤላቦሬት የምታደርጉበት ኦር ደግሞ ያልደገፋችሁትን ሀሳብ ለምን እንዳልደገፋችሁት የምትገልጹበት ማለት ነው። ከዛ በኋላ ዋንስ እንደጨረሳችሁ ሪትን አውት ታደርጋላችሁ። ሪትን አውት ማለት ቤዚካሊ ለኦፕኒንጋችሁ ምክንያት መስጠት ማለት ነው። ከዛ በኋላ ኤግዛምፕል ትሰጣላችሁ። ኤግዛምፕላችሁን ከሰጣችሁ በኋላ ኤግዛምፕላችሁ ሪዝናችሁ የሚደግፍ መሆን አለበት። ይሄ ሜትድ እንዴት ነው ኤሴ ራይቲንግ ፕራክቲስ እንድታደርጉ የሚያደርጋችሁ? ኦሪዮ የሚባል ሜትድ አለ። ኦፕኒንግ፣ ሪዝን፣ ኤግዛምፕል ኤንድ አውትሮ። ያንን በደንብ ኤላቦሬትድ በሆነ መንገድ ገልጹና ከዛ በኋላ ኢንስቴድ ኦፍ ቢንግ ጊቨን ዊዝ ጀስት ዋይድ የሆነ ስፔስ ከዛ በኋላ ኤሴያችሁን ጻፉ ከምትባሉ ተከፋፍሎ በሴንቴንስ ወር ደግሞ ዊዝ ፓራግራፍ ሾርት ፓራግራፎች ጽፋችሁ ኤሴያችሁ ሙሉ እንድታደርጉ ያግዛችኋል ማለት ነው። ሌላው ኤክስፕሌኔሽን ነው። ኤክስፕሌኔሽን የኤግዛምፕላችሁን ኤክስፕሌን የምታደርጉበት። ለምሳሌ ኤግዛምፕላችሁ ተናገራችሁ። ኤግዛምፕላችሁ ማይ ቢ ኤክስፒሪየንስ ኦር ማይ ቢ something related to the opening, right? ዋንስ እሱን ከገለጣችሁ በኋላ ኤክስፕሌኔሽናችሁ ያን ኤግዛምፕል በደንብ ኤላቦሬት ያደርገዋል ማለት ነው። you might not write an explanation on the real practice ነገር ግን እዚህኛው ላይ ኤክስፕሌኔሽን ማስገባት የፈለግነው ለምንድን ነው? ሞር እንድትጽፉ ያግዛቸዋል ማለት ነው። ከዛንም ኮንክሉዥናችሁን ታስቀምጣላችሁ። ኮንክሉዥን ማለት therefore in conclusion እያላችሁ አውትሮአችሁን ትገልጻላችሁ ማለት ነው። ኮንክሉዥናችሁ ላይ ሌላ አዲስ ሀሳብ ማንሳት የለባችሁ። ነገር ግን ኦልሬዲ ያነሳችሁ የነበራችሁትን ሀሳብ ደግማችሁ ጽፋችሁ ይሄንን ሀሳብ መደግፈው በዚህ ምክንያት ነው ትጨርሳላችሁ። ዋን ቱ ዋን ፕራክቲስ ለመውሰድ ከፈለጋችሁ ደውሉልን ኦር novaexams.com ላይ ታገኙናላችሁ። በስልክ ቁጥር 0949700013 ይደውሉልን። ኤግዛም ሩም ሰርቪስ፣ ኤግዛም ፐርቼዝ እንዲሁም ሜንቶርሺፕ ኤንድ ፕራክቲስ ከኖቫ ኤግዛም ማግኘት ትችላላችሁ። ስቴይ ቲዩንድ።